ቅዱሳን የእግዚአብሔር ቤተሰቦች በእያላችሁበት የእግዚአብሔር ጸጋ ከናንተ ጋር ይሁን። እንግዲህ ዛሬ በጣም ደስ በሚል ዜና ነው ወደናንተ የመጣ ነው። የዝማሬ አገልግሎት እንዳለኝ ሁሉ የጽሁፍ አገልግሎትም እንዳለኝ ብዙዎቻችሁ በተለይ ወጣቶች ታውቃላችሁ ብዬ አስባለሁ። የመጀመሪያ መጽሐፌን አሳትሜ ለማስመረቅ ዝግጅት ላይ ነኝ ያለሁት። እግዚአብሔርን ስለዛ እጅግ አድርጌ አመሰግናለሁ። ኤፕሪል 25 ቀን ቅዳሜ ቀን ነው የሚሆነው። እዚሁ መድኃኔዓለም ወንጌላዊት ቤተክርስቲያን ተገናኝተን መጽሐፉን እናስመርቃለን። ስለዚህ መታችሁ አብራችሁ እግዚአብሔርን እንድታመሰግኑ በመጽሐፍ ውስጥ ያለውን የእግዚአብሔርን ሐሳብ እንድታዳምጡ ደግሞ የእራት ፕሮግራምም ስላለ በዛም አብረን ፕሮግራሙን እንድንካፈል በእግዚአብሔር ፍቅር እንጋብዛችኋለን። ኤፕሪል 25 5 o'clock ላይ እዚሁ ቤተክርስቲያን እንገናኛለን። እግዚአብሔር ይባርካችሁ። ያንተ ሞታ የሚይዘው ሰላም ቅዱሳን ወገኖች፣ ዛሬ ፊታችሁ የቀረብኩት የቤተክርስቲያናችን አገልጋይ የሆነችው እህታችን ሀና ዓላማ በሚል ርዕስ በጣም ቆንጆ የሆነ መጽሐፍ ጽፋለች። ይህ መጽሐፍ የሚመረቀው በመድኃኔዓለም ወንጌላዊት ቤተክርስቲያን ሳውዝ ካምፓስ ኤፕሪል 25 በ5 PM ይሆናል። በዚህ ጊዜ ተገኝታችሁ መጽሐፉን በመግዛት እንድትጠቀሙ እንደገናም ደግሞ ከእህታችን ጋር እግዚአብሔርን አብራችሁ እንድታከብሩ በአክብሮት አሳስባለሁ። ኑ ሁላችንም ጌታን አብረን እናክብር። ትጠቀማላችሁ። ጌታ ይባርካችሁ። ተባረኩ። ሰላም ቅዱሳን የጌታ ጸጋና ሰላም ይብዛላችሁ እያልኩኝ እህታችን ሀኒ እዚህ ቤተክርስቲያን ከኛ ጋር በአምልኮ በመምራት በዝማሬ የምታገለግለን እህታችን ኤፕሪል 25 መጽሐፍ ታስመርቃለች። እህታችን ሀኒ በብዙ ጸጋ የተባረከች እህት ናት። ሁላችሁ ቅዱሳን እዚህ መታችሁ ኤፕሪል 25 የመጽሐፉን ምርቃት እንድትከታተሉ እንጋብዛችኋለን። ስለምትመጡ አስቀድመን እናመሰግናለን። ጌታ ይባርካችሁ። ኤፕሪል 25 በ5 ሰዓት PM የሀኒን መጽሐፍ ለማስመረቅ እዚሁ እንገናኝ። አንተኛ ነህ በህይወቴ